ሰላም ሰላም ቤተሰብ፣ ዛሬ ይሄን የመሰለ የሚጣፍጥ ፒዛ በአትክልት ነው ያዘጋጀሁላችሁ ቤተሰቦቼ። ግብአቶቼ ደግሞ ያው ሽንኩርት እቆራርጣለሁ፣ አትክልቴን ለመጥበስ ማለት ነው። ጥቅል ጎመን እጨምራለሁ። ጥቅል ጎመኔን በደንብ አድርጌ ጥብስ አደርገዋለሁ። ሊጤን አቡክቼ አዘጋጅቻለሁ ቤተሰብ። ጎመን በደንብ አድርጌ ጥብስና ቅመም የተጠቀምኩት ጨው፣ ኮረሪማና ጦስኝ ናቸው የተጠቀምኩት። እንደዚህ ጥብስ ካደረኩ በኋላ ቤተሰብ ቅመሞችን እጨምራለሁ። እንዲህ ከቅመሙ ጋር በደንብ ጥብስ ካደረግን በኋላ ነጭ ሽንኩርት እጠቀማለሁ ቤተሰብ። ስጎዬን በጎን በኩል እየሰራሁ ነው። ስለ ስጎ ደግሞ ቲማቲም የተፈጨና ትንሽዬ በርበሬ፣ ኮረሪማና ነጭ ሽንኩርት ብቻ ነው የተጠቀምኩት። እዚህ ጋር ሊጤ እንዳምጬ አዘጋጅቻለሁ ቤተሰብ። እዚህ ጋር ድንችና ካሮት ጠብሼ ከላይ ላደርገው አዘጋጅቻለሁ። ስጎዬን አደርጋለሁ። ስጎዬ ትንሽ ቅጠን ብሏል፣ ግን በጣም ነው የሚጣፍጠው። ስጎዬን አዳርሳለሁ ቤተሰብ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁልኝ ፋሚሊ ትከታተሉኝ የምታበረታቱኝ በጣም ነው የማመሰግነው። ካዳረስን በኋላ ሶሱ ጥቅል ጎመኔን አደርጋለሁ። ጎመናችንን በደንብ እናዳርሳለን። ድንችና ካሮቴን አደርጋለሁ ከላይ። ቃሪያ ከላይ አደርጋለሁ። ከዛ በቃ ማብሰያ ውስጥ ጨምራለሁ ማለት ነው። በጣም ነው የሚጣፍጠው፣ በጣም ነው የሚጥመው። ጊዜ አይፈጅባችሁም። ያላችሁን ቤት ደግሞ ያላችሁን አትክልት ተጠቅማችሁ መስራት ትችላላችሁ። የወዶቼ ከዛ ጦስኝ ከላይ ትንሽ አድርጌያለሁ። መጋገሪያ ውስጥ አስገባለሁ። ያው መጨረሻ ላይ እንደዚህ በጣም ያምራል፣ በጣም ይጣፍጣል። እንደምታዩት ነው። በጣም ልዩ ነው። ሰርታችሁ ሞክሩት የኔ ቤተሰቦች። በጣም ነው የማመሰግነው ስለተከታተላችሁኝ፣ ስለአብራችሁኝ ስለቆያችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁልኝ ያው ውዶቼ እንደዚህ በልተነዋል። በጣም ነው የሚጣፍጠው። አመሰግናለሁ ስለተከታተላችሁኝ። ሞክሩት።